بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين أما بعد إن شاء الله يا رياضة اللسان كتاب درساتنا نكترالا ببالفو كرا فيدل كرمو يالوتن كجيم فيدل جمران يالوتن كدال نادال فيدل درس يالوتن أيتنا فكتا يدمو الله يقرر ياكل فيديوهاتك نعلم إن شاء الله. بسم الله الرحمن الرحيم. ዛሬ የምንቀጥለው ፊደል ከራ ፊደል ይሆናል ማለት ነው። እዚህ ጋር እንደምትመለከቱት ራ ፊደል ከሷ እንጀምራለን። አር እቺ ፊደል ነው ራ የምንላት። ራ ባለ ሁለት ፊደል ናት እና መጨረሻ ላይ ሀምዛ አላት። እዚህ ጋር እንደምትመለከቱት እቺ ሀምዛዋ መጨረሻ ላይ ያለችዋ እሷን በሀምዝ ስንጨርሳት ድምፁ ታግቶ ነው የሚቆመው ማለት ነው። አር በዚህ መልኩ አሩ ስንል እዚህ ጋር ራ ስኩን ከፊቷ ፈትሐ ሲመጣበት ማለት ነው። ራ ትወፍራለች። ፊደላቶችን ከመወፈርና ከመቅጠር አንጻር ለሶስት ይከፈላሉ። ሁልጊዜ የሚወፍሩ የመጀመሪያዎቹ ማለት ነው። ሁልጊዜ የሚወፍሩ፣ ሁለተኛ ሁልጊዜ የሚቀጥኑ፣ ሶስተኛ ደግሞ በከፊል የሚወፍሩ በከፊል የሚቀጥኑ ተብለው ለሶስት ይከፈላሉ ማለት ነው። ሁልጊዜ የሚወፍሩ ፊደላቶች 7 ፊደላቶች ናቸው። ኹሶ ዶጢን ቂዝ የሚባሉ ፊደላቶች ኸ፣ ሷድ፣ ዷድ፣ ጣ፣ ቃፍ፣ ዛ እንደዚሁም ደግሞ እነዚህ ኹሶ ዶጢን ቂዝ የሚባሉ ፊደላቶች ማለት ነው። በአጠቃላይ ኹሶ፣ ኸ፣ ሷድ፣ ዶጢን፣ ዶ፣ ገይን፣ ጣ፣ ቂዝ፣ ቃፍ እና ዛ ማለት ነው። እነዚህ ሁልጊዜ የሚወፍሩ ፊደላቶች ይባላሉ። በከፊል የሚወፍሩና በከፊል የሚቀጥኑ ፊደላቶች ደግሞ አሉ። በከፊል የሚወፍሩና በከፊል የሚቀጥኑ የሚባሉ ደግሞ 3 ፊደላቶች ናቸው። አሊፍ፣ ላም እና ራ ናቸው። እነዚህ በከፊል የሚወፍሩና በከፊል የሚቀጥኑ ይባላሉ። ሁልጊዜ የሚቀጥኑ ደግሞ የሚባሉት ከዚህ ውጭ ያሉት ናቸው። ከሰባቱ ኹሶ ዶጢን ቂዝ ካልናቸውና አሊፍ ላም ራ ካልናቸው ከነዚህ ከ10 ፊደላቶች ውጭ ያሉት ቀሪዎቹ የአረበኛ ፊደላቶች እንደሚታወቀው 29 ፊደላቶች ናቸው። ከነሱ ላይ 7 ሁልጊዜ የሚወፍሩ አሉ። ሶስቶቹ ደግሞ አንዳንድ ጊዜ የሚወፍሩ አንዳንድ የሚቀጥኑ 3 ይሆናሉ። በአጠቃላይ 10 ሲሆኑ እነዚህ የሚቀጥኑት ደግሞ ከነዚህ ውጭ ያሉት ማለት ነው። ከ29 ላይ 10 ስንቀንስ 19 ፊደላቶች ሁልጊዜ የሚቀጥኑ ይባላሉ። እና ራ ፊደል በከፊል የሚወፍሩና በከፊል ከሚቀጥኑ ፊደላቶች ናት ማለት ነው። ስለዚህ እቺ ራ ፊደል መቼ ነው የምትወፍረው? ለምሳሌ እዚህ ጋር ሰዓቱ ባይበቃም ለማውሳት ያክል የተወሰኑትን ራ ፈትሐ ስትሆን ትወፍራለች። ለምሳሌ ራ ዶማ ስትሆን ትወፍራለች። ራ ስኩን ሆና ልክ እንደዚህ አሁን እዚህ ጋር እያየን እንዳለ ነው። ራ ስኩን ሆና ከፊቷ ፈትሐ ሲመጣባት ትወፍራለች። ራ ስኩን ሆና ከፊቷ ዶማ ሲመጣ ልክ እዚህ ጋር እንደምታዩት ማለት ነው። ቀጣይ ኡር የሚለው ላይ ልክ እንደዚህ ራ ስኩን ሆና ቀድማት የመጣው ፊደል ሐረካው ዶማ ሲሆን ትወፍራለች። ሌሎችም ቦታ ላይ ሁኔታው ትወፍራለች። በሁኔታው ባያየን ቦታ ላይ ኢንሻአላህ እያየን እናያቸዋለን ማለት ነው። ነገር ግን ራ በአጠቃላይ 8 ሁኔታዎች ላይ ትወፍራለች። በ8 ሁኔታዎች ላይ ትወፍራለች ማለት ነው። አሁን ከ8ቱ ቢያንስ 4 ታየም ማለት ነው። አንደኛ ራ ፈትሐ ስትሆን፣ ሁለተኛ ራ ዶማ ስትሆን፣ ሶስተኛ ራ ስኩንና ቀድሟት ፈትሐ ሲመጣ፣ አራተኛ ራ ስኩንና ቀድሟት ዶማ ሲመጣ ማለት ነው። እነዚህ ቢያንስ 4 ሁኔታዎች አሉ እዚያ አየን። አሁን ራ የምትቀጥንባቸው ደግሞ ሁኔታዎች 4 ሁኔታዎች አሏት። ራ የምትቀጥንባቸው አንደኛ ራ ከስራ ስትሆን ትቀጥናለች። ሁለተኛ ራ ስኩንና ቀድሟት ከስራ ሲመጣ ልክ እንደዚህ ማለት ነው። ራ ስኩንና ቀድሟት ከስራ ሲመጣ ማለት ነው ራ ትቀጥናለች። ሌላ ደግሞ ራ ስኩን ሆና ቀድሟት የመጣው ፊደል ያኒ ስኩን ሆኖ ከዛ ከስኩኑ በፊት ያለው ደግሞ ምን ሲሆን ከስራ ሲሆን ማለት ነው። ከስራ ሲሆን ራ ትቀጥናለች። እንደዚሁም ራ ስኩን ሆና ከፊቷ የመጣው ፊደል
የሱኩኑ ፊደል ማለት ነው። ከሷ የመጣው ፊደል ቀድሟት የመጣው ያ የሊን ፊደል ሆኖ ሲመጣ ማለት ነው። የሊን ፊደል ሆኖ ያ ሲመጣ ማለት ያ ሱኩን ሆኖ ቀድሞት ፈትሐ ሲመጣ ማለት ነው። ለምሳሌ ቦይር ላ ቦይር ስንል ኾይር ስንል ልክ እንደዚህ ነው። ራሱ ኩኑና ቀድሟት የመጣው ፊደል ያ ሊን የሆነችዋ ማለት ነው ስትመጣ ሯ ትቀጥናለች ማለት ነው። አኩል ያህል እነዚህን ታሳቢ አድርገን እናነባለን እንቀራለን። አውሩ እዚህ ጋር ያለውን አውሩ እንላለን ማለት ነው። አሁን እዚህ ጋር ሯ ምን ይሆናል? ከሯ ስኩን በፊት ፈትሐ ስለመጣ ምን ትሆናለች? ሯ ትወፍራለች። አውሩ አውሩ ነው የምንለው። ከታች ላይ ምሳሌ ያመጡት ሸይኹ ቃል ማለት ነው ከቁርአን አርበዒን አርበዒን አውሩ ከዚህ ሯ ብለናል፣ ከላይ አወፍረናል። ከታችም አውሩ ብለን እዚህ የምንለማመደውን ፊደል በቀይ ያስመሩበታል። በቀይ ተጽፏል እዚህ ጋር ላይ እንደምታዩት አውሩ የሚለው ይሄ መወፈራልበት ሯ ከላይ የመጣው ነው ማለት ነው። እዚህ ጋር ላይ አውሩ ያልነውን ከላይ ከታች ደግሞታል። ከታች የምንለማመደውን ላይ በቀይ የተቀለመ ወይም በቀይ የተጻፈው ነው። ስለዚህ እሱን በደንብ ማወፈር አለብን ማለት ነው። طيب አውሩ አርበዒን ሯን በደንብ ማወፈር መለማመድ ያለብን። አርበዒን መጨረሻ ላይ ኑኗን ጉናዋን ናቂስ ጉና አላት ኑን በኑን ነው የምናቆመውና የኑኗን ጉና ማሰማት አለብን በደንብ አርበዒን። ይሄ አውሩ የሚለው በዚህ ሁኔታ ይሆናል ማለት ነው። ቀጣዩ ደግሞ ኢር ነው። አሁን ኢር ስንል ከራሱኩም በፊት ምንድነው የቀደማት? ከስራ ነው የቀደማት። ስለዚህ እዚህ ጋር ምን ትሆናለች? ትቀጥናለች። ኢር ነው የምንለው። አሁን ኢር ቅድም ባልነው መሰረት ማለት ነው። ከላይ ከታች የመጣው ምሳሌ ፊር የሚለው ከራሱኩም በፊት ከስራ የመጣ በዚህ ጋር ላይ ሀምዛ ነበረ ኢር ስንል ማለት ነው። ከራሱኩም በፊት ሀምዛ ነው የመጣው። እዚህ ጋር ግን ከራሱኩም በፊት ሀምዛ ከስራ ሆኖ የመጣበት ቁርአን ምሳሌ የለም እና በሌላ ነው ያመጡት። ምን የሚል ፊር የሚለው ማለት ነው። ፊርዓውን በሚለው ፊር በሚለው ነው እዚህ ጋር ተክቶ ያመጡት ሸይኹ ማለት ነውና አላኩል ሐል ከራሱኩም በፊት ምንድነው የመጣው? ከስራ ነው ማለት ነው። እዚህም ጋር ትቀጥናለች። ፊርዓውን ፊርዓውን ፊር በትክክል ሯን ማጥፋት ፊር በይንያ ነው ድምጿ ደግሞ የበይንያ ባህሪ ያላት ፊደል ነው። ድምጿ ሙሉ ለሙሉ አይለቀቅም፣ ሙሉ ለሙሉም አይዘጋም። ስለዚህ ድምጿን የተወሰነ ለማቆየት እንትን ማለት አለብን ማለት ነው። ኢር ፊርዓውን ፊርዓውን ኑኗን መጨረሻ ላይ ጉናዋን እዚህ ጋር በይንያ ድምፅ አላት። እሱን ግልጽ ማድረግ አለብን ማለት ነው። ቀጣዩ ኡር የሚለው ነው። ኡር ስንል አሁን ኗ ምን ትሆናለች? ሯ ስኩን ከሆነች የመወፍርና የመቅጠን ሁኔታ ይኖራታል። ስለዚህ የምንወስነው እነዛን የምትወፍርባቸውና የምትቀጥንባቸውን ሁኔታዎች አይተን በዛ ሁኔታ ነው የምንወስነው ማለት ነው። አሁን እዚህ ጋር ሯ ስኩንና ከፊቷ የመጣው ፊደል ዶማ ስለሆነ ሯ ምን ትሆናለች? ሯ ትወፍራለች ማለት ነው። ቅድም ባልነው መልኩ ኡር ልክ እዚህ ጋር ላይ አውሩ እንዲያለው ማለት ነው ይወፍራል። ይሄም ከፊቱ ዶማ ስለመጣ ኡርሲል ምሳሌው ኡርሲል ኡርሲል ላሟን አሁንም ልክ እንደኑን በይንያ ድምጿን በስኩን ነው እያቆምንባት ያለናት። ላም የምን ባህሪ ያላት? የበይንያ ባህሪ ያላት። ልክ እንደኑን ቅድም ፊርዓውን እንዳልነው እዚህም ኡርሲል በእርግጥ ኑን ጉና ነው ድምጽ ያላት። ላም ደግሞ ኖርማል ድምጿን የተወሰነ ማቆየት ማለት ነው። በዚህ ይሆናል ማለት ነው። ቀጣይ ሮ ነው። ሮ ፈትሐ ስትሆን ምን ትወፍራለች። ስለዚህ ሮ በትክክል ማወፈር ነው። ሮ ትወፍራለች። ከሷም ቀጥሎ የመጣው ፊደል ገይን ነው፣ ይወፍራል። ገይን ከሑሩፍ ኢስቲዕላ ነው። ከሰባቱ የሚወፍሩ ፊደላት ሁሉ ጊዜ ከሚወፍሩ ፊደላቶች ውስጥ ነው የሚመደበው ገይን። ሯ ደግሞ የምትወፍረው ምን ስለሆነች ነው? ሯ ፈትሐ ስለሆነች ነው። ምክንያቱም ሯ በከፊል ከሚወፍሩ በከፊል ከሚቀጥኑ ፊደላቶች ውስጥ ናት። ገይን ደግሞ ያው ሁልጊዜ ሰበብ የለውም። ይሄ ሁልጊዜ የሚወፍሩ ተብለው ቅድም እንዳልናቸው ሰባት ፊደላቶች ውስጥ አንዱ ስለሆነ እሱን እናወፍራለን በትክክል ማለት ነው። ሯንም ገይንንም
روغدا روان بتككل موفر طيب ቀጣይዋ ሪ ናት ሪ ሯ ከስራ ስትሆን ምን ትሆናለች ትቀጥናለች አይደል ብለናል ስለዚህ ሯ ከስራ ስትሆን ትቀጥናለች ሪ ሪ ሪ በትክክል ሪ ሪዝቆ ከላይ ሪ ያልናትን ማቅጠን እታችም እዚህ ጋር መድገም አለብን ሪ ሪዝቆ ሪዝቆ ዛዋ እዚህ ሱኩን ሆናለች የመጣችው ዛ የሶፊር ባህሪ ያላት የረኸዋ ባህሪ ያላት ድምጿ ይለቀቃል ማለት ነው ሶፊር ደግሞ የፍሽጥ ድምጽ ያላቸው ፊደላቶች እነዚህ ሲን ሷድ እና ዛ ማለት ነው ስለዚህ በትክክል ሪዝቆ ቋፉን እንወፍረዋለን ቋፍ የሚን ሁሩፍ الاستعلاء ነው የሚወፍር ፊደል ነው ከሰባቱ የሚወፍር ፊደላቶች ውስጥ አንዱ ነው ቆ በትክክል መወፈር ከሱ ቀጥሎ የመጣው አሊፍ ሱኩንም አብሮ ይወፍራል ቅድም እንደነገርኳችሁ በከፊል የሚወፍሩና በከፊል የሚቀጥኑ ፊደላት ሶስት ናቸው ብለናል አይደለ አሊፍ ላም እና ራ ማለት ነው ስለዚህ እቺኛይቱ አሊፍ ሱኩን መቼ ነው የምትወፍረው ከተባለ ከአሊፍ ሱኩን በፊት ልክ እንደዚህ ማለት ነው እዚህ ጋር እንደሚያያችሁት እንደላችሁት ከአሊፍ ሱኩን በፊት የሚወፍር ፊደል ሲመጣባት ነው አሁን ከአሊፍ ሱኩን በፊት የሚወፍር ፊደል ማን ነው የመጣው ቋፍ ነው አይደል ቋፍ ደግሞ ከሚወፍሩ ከሰባቱ የሚወፍር ፊደላቶች ውስጥ አንዱ ነው ስለዚህ ከአሊፍ ሱኩን በፊት የመጣው ፊደል የሚወፍር ፊደል ስለሆነ አሊፍ ሱኩን ይወፍራል እንዴት ነው አሊፍ ሱኩን የሚወፍረው ስንል አሁን ቆ ስንል ቋፉን ብቻ የምንወፍረው ከሆነ ቋ ነው የሚሆነው ቋ አሚሉ ይቀጥናል ማለት ነው ይሄ ልክ አይደለም ስለዚህ አሊፍ ሱኩን ደግሞ ማለት መዱ ነው ይሄ ኦ የሚለው ድምጹ ማለት ኦ የሚለው ድምጽ ይወፍራል ማለት ሪዝቆ ኦ ነው የሚሆነው ድምጹ ያ ነው አሊፍ ሱኩን ወፈረ ማለት ልክ እንደዛው አሊፍ ሱኩን አሊፍ ሳመች ነው የምትቀጥነው ከተባለ ከአሊፍ በፊት የሚቀጥን ፊደል ሲመጣ አሊፍ ያው ሁሉ ጊዜ ሱኩን ነው የምትሆነው ሐረካት ተሸከመም ፈትሐ ከስራ ወይም ضمه የመሆን ሁኔታ የላትም ሱኩን ብቻ ነው የምትሆነው አሊፍ ደግሞ ሱኩን ስትሆን ከፊቷ የሚወጣ ፊደል ሁሉ ጊዜ ምንድነው ፈትሐ የሆነ ፊደል ነው ስለዚህ አሊፍ ሱኩን የምትቀጥነው ከሷ በፊት የሚቀጥን ፊደል ሲመጣ ነው የሚቀጥን ፊደል ሲመጣ ለምሳሌ ሮጎዳ ስንል እዚህ ጋር ይታችሁታል ሮጎዳ ስንል ዳሉ የሚቀጥን ነው ከአሊፍ ሱኩን በፊት ዳል ነው የመጣው ሮጎዳ ነው ያለው ዳ እንጂ ዶ ብለን አላወፈርንም ስለዚህ እዚህ ጋር ያለው አሊፍ ሱኩን የሚቀጥነው መቼ ነው ከሱ በፊት የሚቀጥን ፊደል ሲመጣ ነው አሊፍ ሱኩን የሚወፍረው ከሱ በፊት የሚወፍር ፊደል ሲመጣ ነው ማለት ነው ስለዚህ እዚህ ጋር ላይ አሊፍ ሱኩኑም አብሮ ይወፍራል ማለት ነው ሁለት ሐረካት እስከምንስበው ድረስ ድምጹ ይወፍራል ቆ ይሆናል ማለት ነው ባረከላሁ ፊኩም ይሄ ነው ሁኔታው ማለት ነው طيب ሪዝቆ በደንብ መለማመድ ነው እንግዲህ ይሄንን ቃል በደንብ ይያል መለማመድ መደጋገም ነው ማለት ነው طيب ቀጣዩ ሩ ነው ራ ጎማ ሲሆን ምን ይሆናል ራ ተወፍራጅ ጎማ ስትሆን ሩ በከፊል የሚወፍሩና በከፊል የሚቀጡን ፊደላቶች ውስጥ ናት ብለናል ራ አይደል ስለዚህ ራ ደግሞ ዶማ ስትሆን ምን ትሆናለች ተወፍራለች ትቀጥናለች ተወፍራለች ለምን ዶማ ስትሆን ስለምትወፍር ማለት ነው طيب እንወፍራታለን ሩ ከታች ላይ ሩዚቁ ሩ ብለን በትክክል ዶማ ስናደርግ ደግሞ ከንፈራችን እንዲማሙ ሸፈተይን ሁለት ከንፈሮቻችን ተሰብስበው ወደ ውጭ መውጣት አለባቸው በመጀመሪያ ላይ ስለ ሐረግ መጀመሪያ ላይ ስንማር ስለ ሐምዛ ላይ ስንጀምር ይሄን ነገር ብለናል እና በትክክል የከንፈራችን እንቅስቃሴ ከሐረካው ጋር በትክክል መሄድ አለበት አብሮ ማለት ነው طيب ሩዚቁ ቀጣዩ ደግሞ ራ ፈትሐ ሆና ከሷ በኋላ ምን ሲመጣ አሊፍ ሱኩን ሲመጣበት ማለት ነው ወይም ደግሞ በአሊፍ ሱኩን ሲሳብ የፊደላቶቹ ቅደም ተከተል እንዴት ነው ብለናል መጀመሪያ ላይ ክፍል ላይ እንዲያየ ነው መጀመሪያ ፊደሉ ሱኩን ሆኖ ከሱ በፊት ምን ሲመጣ ፈትሐ ሲመጣ ሁለተኛ ፊደሉ ሱኩን ሆኖ ከሱ በፊት ከስራ ሲመጣ ቀጥሎ ደግሞ ፊደሉ ሱኩን ሆኖ ቀድሞት ዶማ ሲመጣ ቀጣይ ላይ ደግሞ ፊደሉ ፈትሐ ሲሆን ከስራ ሲሆን ዶማ ሲሆን ከዛስ ፊደሉ ፈትሐ ሆኖ በአሊፍ ሱኩን ሲሳብ ማለት ነው በአሊፍ ሱኩን ሲሳብ ወይም ፈትሐውን ሳብ ስናደርገው ለምሳሌ እዚህ ጋር ራ ፈትሐ ነው ያልነው አይደል ፈትሐውን ሳብ ስናደርገው ራ ፈትሐ ሮ ነው የምንለው ሮ የሚለውን ሳብ ስናደርገው ሮ ይሆናል ያ ማለት አሊፍ መድያን አመጣ ማለት ነው በፈትሐ ሲሳብ ወይም በአሊፍ ሱኩን ሲሳብ ነው ቀጣዩ ደግሞ በከስራ ሲሳብ ወይም ያኒ በያ መድያ ሲሳብ ማለት ነው
ቀጣዩ ደግሞ በዶማ ዶማውን ስንስበው ማለት ነው። ያ ማለት ዋው መድያ ነው ማለት የሚያመጣው ዋው መድያ ሲኖረው ማለት ነው። እና እነዚህ ናቸው ቅደም ተከተሉ ያየነው ከላይ ማለት ነው መጀመሪያ ላይ። ጠይብ አሁን በአሊፍ ስኩን ስስበው ምንድነው የሚሆነው? ሯ ፈትሐ ሲሆን ይወፍራል። ከሱ በፊት አሊፍ ስኩን ነው የመጣው። አሊፍ ስኩንም አብሮ ይወፍራል። ለምን? ሯ ፈትሐ ሲሆን ይወፍራል። ከሱ በፊት የመጣው ከሱ በኋላ የመጣው አሊፍ ስኩን ደግሞ ከሱ በፊት የሚመጣው ፊደል የሚወፍር ከሆነ አሊፍ ስኩን ምን ይሆናል ብለናል? ይወፍራል ብለናል። ስለዚህ አሊፍ ስኩንም ይወፍራል። ሁለት ሐረካ እስከምንስበው ድረስ ይወፍራል ድምፁ ማለት ነው። ሮ ሮ በዚህ መልኩ የቃሉ ምሳሌ ሮጂዑን ሮጂዑን ሮ ሮ በደንብ ሮጂዑን። ቀጣዩ ደግሞ ከስራ ሲሆን ወይም በከስራ ስንስበው ማለት ነው። በከስራ ስንስበው በያመድያ ማለት ነው። ከስራን ስንስበው ያመድያን ይወልዳል። ከስራን ስንስበው ያመድያን ያመጣል። ለምሳሌ ሪ የነበረው ትንሽ ሳብ ስናደርገው ሪ ይሆናል። ሪ ስናደርገው ማንን አመጣ? ያመድያን አመጣ። ያመድያ ደግሞ መጀመሪያ ላይ አውርተናል። ያመድያ ማለት ያ ስኩን ሆና ቀድሟት ከስራ ሲመጣ ማለት ነው። አሊፍ መድያ ማለት አሊፍ ስኩን ሆኖ ከፊቱ ፈትሐ ሲመጣበት ማለት ነው። ዋው መድያ ማለት ደግሞ ዋው ዶማ ሆኖ ቀድሞት ዶማ ሲመጣ ነው። ስለዚህ ፈትሐን ሳብ ስናደርገው አሊፍ መድያን ያመጣል። ከስራን ሳብ ስናደርገው ያ መድያን ያመጣል። ዶማን ሳብ ስናደርገው ዋው መድያን ያመጣል ማለት ነው። ስለዚህ እዚህ ጋር ላይ ያለው ሯን በያ መድያ ስንስበው ሪ ይሆናል። ሯ ከስራ ስትሆን ምን ትሆናለች? ተቃጥናለች። ስለዚህ እናቀጥነዋለን ድምፁን ሪ ሪ ሪ ነው ምንለው። ሪ አቅጥነን ሪ። የቃሉ ምሳሌ ሪሓ ሪሓ ሪ ሪሓ ሪሓ ስንል ያው መዱ መጀመሪያ ላይ ነገራችኋለሁ። ፈትሐቴን የሆነ ፊደል አሊፍ ሱኩን ኑረት እሱ ላይ ስናቆም የሚፈጠረው መድ ምን መድ ነው ብለናል? መዱል ዒወድ ነው ብለናል። ሁለት ሐረካ የሚሳበው ፊደሉ ፈትሐቴን ነው፣ አሊፍ ሱኩን ነው፣ እያቆምንበት ነው። ስለዚህ መዱል ዒወድ ይሆናል። ሪሓ። ጠይብ ቀጣዩ ደግሞ በቦማ ስንስበው ማለት ነው። በመድያ ስንስበው ሩ ሩ ይሆናል። የቃሉ ምሳሌ ሩሓ ሩሓ። ጠይብ ይሄም በትክክል ቀጣዩ ፊደል ደግሞ ማን ነው? ዛ ነው ማለት ነው። የዛ ፊደል ወይም ዛይ የሚባለው ማለት ነው። ዛ በሁለት የሚነበባል ዛ ይባላል፣ ዛይ ይባላል፣ ዛይም ይባላል። እዚህ ጋር ዛይ በሚለው ነው ያመጡት ሸይኹ። አዛይ አዛይ እንለዋለን መጀመሪያ ላይ ቀዩ ማለት ነው። አዛይ። ጠይብ እዛ ስኩን ሆኖ ከፊት ፈትሐ ሲመጣበት አዝ አዝ አዝ። ዛ የሶፊር ባህሪ ያለው የድምፅ መንጠቀቅ ባህሪ ያለው እና ድምፁ ለቀቅ በደንብ እዛ ፊደል አማርኛም ላይ የምንጠቀመው ዘ ነው። ዘዙ ብለን እንጠቀማለን አማርኛ ላይ እሱ ፊደል ራሱ ነው። ስለዚህ በትክክል አዝ ማለት ነው። ይሄ አያስቸግርም። ይሄ አዝ። የቃሉ ምሳሌ አዝዋጅ አዝዋጅ። ታች አዝ ምትማችን ከላይ ያለውን መርገም አለብን። አዝ ብለን ማለት ነው። አዝ አዝዋጅ። ጅሙን ቀልቀላ እዚህ ጋር የቀልቀላ ፊደል ነው። ጅም ቀልቀላን ደግሞ ማቆሚያ ላይ ሲሆን የቀልቀላው ፊደል ቀልቀላ ኩብራ ይሆናል። በደንብ ቀልቀላ ማድረግ ነው። አዝዋጅ። ግን ቀልቀላ ስናደርግ ደግሞ ብዙ አይነት ቀልቀላ የሚያደርጉ አሉ፣ ያው በስህተት ማለት ነው። አዝዋጅ እንደዚህ አይባልም። ጥብቅ አድርገን እንደዚህ አይደረግም። ቀልቀላ ማለት የፊደሉን መክረጁን ነክተን ቶሎ መመለስ ነው። በሱኩኑ ማለት ነው። ቶሎ መክረጁን ነክተን መመለስ። አጀ ኢጀ ኡጀ አዝዋጀ እንደዚህ ነው። ከዚህ ውጭ ያለውን እንትን መጠንቀቅ አለብን ማለት ነው። ጠይብ ቀጣዩ ደግሞ ኢዝ የሚለው ነው። ከዛ ስኩን ሆኖ ከፊቱ ከስራ ሲመጣበት ኢዝ ዊዝሮ ዊዝሮ ከፊቱ ያው ከስራ ሲመጣበት ማለት ነው። እዛ ሮ ደግሞ ያው እዚህ ሮ ይወፍራል ፈትሐ ስለሆነ አሊፍ ስኩንም አብሮ ይወፍራል። ከአሊፍ ስኩን በፊት የሚወፍር ፊደል ስለመጣ ማለትም ሮ። ስለዚህ በደንብ መወፈር ዊዝሮ ዊዝሮ።
ሁለት ሐረካ እንስበዋለን መጨረሻ ላይ ራን ማለት ነው። ቀጣዩ ኡዝ 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 ስንል ሐምዛ ضمውን እያወጣን ስለሆነ ከንፈራችን ወደ ውጭ መውጣት አለበት። ተሰብስቦ በትክክል ኡዝ ኡዝ የቃሉ ምሳሌ ኡዝሊፈት ኡዝሊፈት ታዋን በትክክል ሸዲዳና ሐምሳን ተግባራዊ አድርገን ማውጣት ያለብን ፈት 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 እንደዚህ ፈት አለን እንደዚህ የሲን መሰለ ሶፊሩን የመሰለ እንትን አናወጣም ፈት ነው የምንለው ፈት ኡዝሊፈት ኡዝሊፈት በዚህ መልኩ ማለት ነው። طيب ቀጣዩ ደግሞ ፊደሉ ፈትሐ ሲሆን ያኒ ዛ ፈትሐ ሲሆን ማለት ነው። ዛ ዛ ዘየን ዛ ዘየን በትክክል ያሸዳናት እዚህ ጋር ላይ ጥብቅ እናደርጋት። ሁለት ፊደል ነው የምናነበው። አንድ ሸዳ ፊደል ስናነበብ ብለናል። ሱኩንና ሙተሐረካው ማለት ነው። ዘየ በትክክል ዘየን ዘየን ዛ ስንል በትክክል ድምጽ ይወጣል። ዛ በደንብ ከዚህ ላይ ዛ ነው ያልነዋ። ዛ ያው ፈትሐ ሲሆን አፋችን ይላቀቃል። ፈትሐ ሲሆን እንፊታሁ الفم ዛ ነው የሚሆነው። ዛ ዘየን ትክክል ታች ላይ በትክክል ዛ ብለን ያን ሸድ አድርገን በትክክል መውጣቱን ማረጋገጥ አለብን። طيب ቀጣዩ ዚ ከስራ ሲሆን ፊደሉ ዚ ዚድናሁም ዚድናሁም ዚ ስንል በትክክል ዚ ብለን ማውጣት። ከዛ ዳሎ ደግሞ ቀለቀላ ሱኩን ስለሆነች የቀለቀላ ፊደላቶች እነዚህ ቁጥ ወጀድ የሚባሉት ናቸው። ሱኩን ሲሆኑ ቀለቀላ ይደረጋሉ ማለት ነው። የቀለቀላነታቸው በቃል መካከል ሆኖ ተመጡ ሱኩን ሆኖ ማለት ነው። በቃል መካከል ሆኖ ተመጡ ቀለቀላነታቸው ምን ይሆናል? ቀልቀላ ሱግራ ነው የሚሆነው። ዚድናሁም ቀጣዩ ዙ ጎማ ሲሆን ማለት ነው። ዙ ድምፁ መሰማት አለበት። መጀመሪያ ዝም ብሎ ዙ ሳይሆን ዙርቆ እዚህ ጋር ራሱ ሱኩን አለች። ለምሳሌ እስካሁን ልጠይቃችሁ እዚህ ጋር ላይ ራሱ ሱኩን ናት። እቺ ራሱ ሱኩን ምን ትሆናለች? ራው እንግዲህ የመወፈርና የመቅጠም ባህሪ ያላት ብለናል አይደለ? እዚህ ጋር ራሱ ሱኩን ምን ትሆናለች? ራሱ ሱኩን ሆና የቀደማት ነው የምንመለከተው አይደል? የቀደማት ፊደል ምንድነው? ዶማ ነው። ስለዚህ ራ እዚህ ጋር ተመልከቱ። መጀመሪያ ላይ ማለት ነው ራሱ ሱኩን ሆና ቀደማት የዶማ ሲሆን ምንድነው ብለናል? ይወፍራል ብለናል አይደል? እዚህም ጋር እናወፍራለን ማለት ነው። በቃ ከራሱ ሱኩን ቀደማት ዶማ ስለመጣ ይተወፍራል። ዙርቆ ቋፍ ይወፍራል። ከቋፍ ቀጥሎ ያለው አሊፍ ሱኩንስ ምን ይሆናል? አሊፍ ሱኩን ምን ይሆናል? አሊፍ ሱኩን ይወፍራል። ለምን ነው የሚወፍረው? ከአሊፍ ሱኩን ቀድሞት የመጣው ፊደል የሚወፍር ፊደል ስለሆነ ቋፍ የሚወፍር ፊደል ስለሆነ ከአሊፍ ሱኩን ቀድሞት የሚወፍር ፊደል ከመጣ አሊፍ ሱኩን ይወፍራል። ይሄ ኦ የሚለው ድምጽ ይወፍራል። ኦ ነው እንጂ ዙርቋን ነው። ቋ ካልነው አሊፍ ሱኩን ቀጠነ ማለት ልክ አይደለም። ይሄ አይነት አቀራር። ስለዚህ በትክክል አሊፍ ሱኩን ማወፈር አለብን። ዙርቆ በዚህ መልኩ ማለት ነው። طيب ቀጣዩ ፊደሉን በፈትሐ ስንስበው ወይም በአሊፍ መድያ ስንስበው ዛ ይሆናል። የቃሉ ምሳሌ ዛደትሁም ታዋን በትክክል ዛደት በአንድ ጊዜ ዛደትሁም አንልም። ዛደትሁም እዚህ ጋር ሚሟን ጉናውን በትክክል ማውጣት አለብን። ናቂስ የሆነ ጉና ይኖራታል። አጠር ያለ ጉና ማለት ነው፣ በጣም ያረዘመ። እዚህ ጋር ደግሞ በከስራ ስንስበው ዚ ይሆናል። ምሳሌው ዚነህ እቺ ታ ናት። እዚህ ጋር ላይ ግን እያቆምንባት ስለሆነ ወደ ምን ትቀየራለች? ወደ ሀ ትቀየራለች። ሁለት ታዎች ታ መፍቱሐና ታ መርቡጣ የሚባሉ አሉ። ታ መፍቱሐ ያው ቺኛይቱ ታ ማለት ነው። እንደዚህ ኮና ከላይ ሁለት ነጥብ ያላት ታ እንዴት አድርጌ እንደማሳየችሁ እዚህ ጋር ላይ ልክ እንደዚህ ነጥብ ቢቀመጥባት ከላይ ቺኛይቱ ታ መፍቱሐ ትባላለች። እቺ ደግሞ ዜሮ ክብ ኑራት ከላይ ሁለት ነጥብ ሲኖራት ደግሞ
እሷ ምን ትሆናለች? ታ መርቡጧ ትባላለች። ስለዚህ እቺ ታ መርቡጧዋ ስናቆምባት ማቆሚያ ላይ ከምናቆምባት ከሆነ ወደ የት ትቀየራለች? ወደ ሀ ትቀየራለች። ልክ እቺ ማለት ነው። እዚህ ጋር ያለችው ታ ማለት ነው። ስለዚህ ወደ ሀ ስትቀየር ምን ትሆናለች? ዚነህ ነው እንጂ ዚነት አንልም። እዚህ ዚነት አይደለም። እችኛይቱ ታ ናት። እችኛይቱ ታ ከሆነች ግን እችኛይቱ ታ ብትሆን ኖሮ አቆምንባትም ቀጠልንባትም ታ ነው የምትሆነው። ስለዚህ እችኛይቱ ታ መፍቱሐዋ ማለት ነው። እቺ ደግሞ ታ መፍቱሐ ስላልሆነች ታ መርቡጧ ናት። ስለዚህ ስናቆምባት ወደ ሀ ትቀየራለች። ስናቆምባት ወደ ሀ ትቀየራለች። ዚነህ ይሆናል ማለት ነው። ዚነህ ጠይብ። ቀጣዩ ደግሞ በዶማ ስንስበው ነው ዙ ይሆናል። ዙ ከንፈራችን ወደ ውጭ በደንብ ማውጣት አለብን። ዝም ብለን ዙ ሳይሆን ዙ መድ አለው። በትክክል እንስበዋለን። ሁለት ሐረካ ማለት ነው። ዙ የቃሉ ምሳሌ ወዙሮ ሯን በደንብ መወፈር አለብን። መጨረሻ ላይ ሯ ፈትሐ ናት፣ ትወፍራለች። ከሷ ቀጥሎ ያለው አሊፍ ስኩንም አመድ ይወፍራል። ከሱ በፊት የሚመጣው ፊደል የሚወፍር ፊደል ስለሆነ ሯ ማለት ነው። ወዙሮ በዚህ ይሆናል ማለት ነው። ጠይብ ቀጣዩ ፊደል ሲን ፊደል ነው ማለት ነው። የሲን ፊደል ነው። ጠይብ ፊደሉ እንዴት ነው የምንለው? አሲን በትክክል እንደዚህ ብለን እናነበዋለን። መጀመሪያ አሲን። በዚህ መልኩ ነው የምናነበው ፊደሉን አሲን ብለን ማለት ነው። ቀጣዩ ምንድን ነው የምናየው? ቀጣይ ፊደሉ ስኩን ሆኖ ከፊቱ በፊት ምን ሲመጣ? ፈትሐ ሲመጣበት ማለት ነው። ፈትሐ ሲመጣበት ምን ይሆናል? አስ በትክክል ሶፊር ድምፁ በደንብ ማውጣት አለብን። አስ የቃሉ ምሳሌ አስለም ስንል እዚህ ጋር የሶፊር ባህሪ ያለው የፉጨት ድምፅ ማለት ነው። ሶስቱ ፊደላቶች ፉጨት አላቸው። ዛ ሲን ሶድ በትክክል ይህም በትክክል ማውጣት አለብን። ፊደላቶች ደግሞ ስኩን ሲሆኑ ባህሪያቸው በጣም ጎልቶ ይወጣል። በደንብ አድርገን አጥግበን ፊደሉን ማውጣት ባህሪውን ማውጣት አለብን። አስለም ቀጣይ ደግሞ ፊደሉ ስኩን ሆኖ ቀድሞት ከስራ ሲመጣ ማለት ነው። ኢስ ከታች የቃሉ ምሳሌ ከቁርአን የመጣው ምሳሌ ኢስ በሚለው ኢስሮኢ ለማን እዚህ ጋር በደንብ እንደዚህ ነው ወጣ አድርገን ማለት ነው። እዚህ ጋር መድ አለ ኢስሮ ስንል ማለት ነው። ራ ላይ ያለው መድ ያኒ መዱል ሙተሲል ወይም ደግሞ አልመዱል ዋጅብ አልሙተሲል ይባላል። ማለት እዚህ ጋር ሙተሲል የሆነበት ምንድን ነው? ከመድ ፊደል በኋላ ሐምዛ መጥቶ መዱና ሐምዛው በአንድ ቃል ላይ ከሆኑ መዱል ሙተሲል ይባላል። ይህን ከዚህ በፊት ልንገራችሁ አላውቅም። ብቻ ግን ሳልነገራችሁ አልቀርም፣ ወይም ሌላ ቀጣይ ባለፉት ክፍሎች ላይ ሳናየው አንቀርም። አላኩል ሐል ግን ከአሊፍ መድያው በኋላ ሐምዛ ከመጣ አሊፍ መድያ ነው። እዚህ ጋር ላይ ማለት አሊፍ መድያ አይደል ላይሆን ይችላል፣ ዋው መድያም ሊሆን ይችላል፣ ያ መድያም ሊሆን ይችላል። ብቻ ግን ከመዲ ፊደላቶች በኋላ ሐምዛ ከመጣ የመዱ ፊደልና ሐምዛው ደግሞ በአንድ ቃል ላይ ከሆኑ ማለት ነው። በአንድ ቃል ላይ ከሆኑ ኢትሷል ከተያያዙ ማለት ነው። ኢትሷል ማለት መያያዝ ነው አይደል? ኢንፊሷል ማለት ደግሞ መለያየት ነው። ስለዚህ መዱና ሐምዛው በአንድ ቃል ላይ መጥተው ከመዱ ፊደል በኋላ ሐምዛ መጥቶ ማለት ነው። መዱና ሐምዛው በአንድ ቃል ላይ ከሆኑ መዱል ሙተሲል ይባላል። ይሄ መዱል ሙተሲል ነው። ምክንያቱም ሮ ስንል አሊፍ መድያ አለ። እዚህ ሮ ላይ አሊፍ መድያ አለ። ከአሊፍ መድያው በኋላ ደግሞ ሐምዛ ነው የመጣው ቀጥታ። አሊፍ መድያውና ሐምዛው ደግሞ ምንድነው? አንድ ቃል ላይ ናቸው ያሉት አይደል? ኢስራኤል በሚለው ቃል ውስጥ ናቸው ያሉት። ስለዚህ
መዱል ሙተሲል ይባላል። የመሳብ መጠኑ 4 ወይም 5 ሐረካ ይሳባል። በዚህ አቀራራችን 4 እና 5 ወይም 4 ሐረካ እንሰዋለን። ቀጣይ ላይ ስለ መዲ ክፍል አለው የራሱ ማለት ነው። እዛ ላይ ኢንሻአላህ በደንብ ለማየት እንሞክራለን። የመዲ ፊደላቶችን ማለት ነው። የመዲ አይነቶችን አጠቃላይ ኢንሻአላህ ኢስራኢል በደንብ በዚህ ብለን ኖሯን ነው ፈረተን ፈትሐ ስለሆነች መዲም አብሮ ይወፍራል አሊፍ መድያው ምክንያቱም ከአሊፍ መድያው በፊት ራ የሚወፍር ፊደል ስለመጣበት ማለት ነው። ከላይ እንዲያየ ነው ኢስራኢል በዚህ መልኩ ይሆናል ማለት ነው። ቀጣዩ ደግሞ ፊደሉ ስኮን ሆኖ ቀድሞት ምን ሲመጣ ቦማ ሲመጣ ማለት ነው ኡስ ይሆናል። ኡስ ኡስ የፊደሉ የቃሉ ምሳሌ ኡስኩን 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 ስንል እዚህ ጋር ሐምዘቱል ወስል ነው የመጣው። እንደምታዩት ሐምዘቱል ወስል ነው። ይሄ ሐምዘቱል ቀጣዕ አይደለም፣ ሐምዘቱል ወስል ነው። ሐምዘቱል ወስል ሲመጣ በፈትሐ ወይም በከስራ ወይ በዶማ የመነበብ ሁኔታ አለው። እዚህ ጋር በዶማ ነው የሚነበበው። መጀመሪያ ክፍል ላይ ነገራቸዋለሁ። ይሄንን ለምን ነው በዶማ የምናነበው? መጀመሪያ ፊደሉ በፈትሐ ነው የሚነበበው አይነበበውም የሚለው እናያለን። መጀመሪያ ሐምዘቱል ወስል በፈትሐ ለመነበቡ ከሱ ቀጥሎ የመጣው ፊደል የላም ፊደል መሆን አለበት አይደል? እዚህ ጋር ደግሞ የላም ፊደል አይደለም የመጣው። ማን ነው? ሲን ነው የመጣው። ስለዚህ በፈትሐ አይነበብም ማለት ነው። ጠይብ ሁለተኛው መስፈርት ዶማ መሆኑን እናያለን። ደግሞ በዶማ የሚነበበው ደግሞ ከሐምዘቱል ወስል ጀምረን ስንቆጥር ሐምዘቱል ወስል አንድ ብለን ቆጥረን እየቆጠርን ወደ ግራ ስንሄድ ሶስተኛው ፊደል መሰረታዊ የሆነ ዶማ ከሆነ መሰረታዊ የሆነ ዶማ መሰረታዊ የሆነ ዶማ ማለት ከዶማው ቀጥሎ ዋው ስኩን የሌለው ማለት ነው። ከዶማው ቀጥሎ ዋው ስኩን የሌለው እዚህ ጋር እንደምታዩት ይሄ ዶማ መሰረታዊ ዶማ ነው። ከሱ ቀጥሎ ዋው ስኩን አልመጣም። ስለዚህ በዶማ የሚነበበው ከሐምዘቱል ወስል ጀምረን ስንቆጥር ሶስተኛው ፊደል መሰረታዊ ዶማ ከሆነ ይሄ ሐምዘቱል ወስል በዶማ ይነበባል ማለት ነው። በዶማ ይነበባል። ስለዚህ አሁን ይህን መስፈርት ስለሚያሟላ በዶማ እናነበዋለን ኡ ብለን ማለት ነው። ስለዚህ ኡስኩን ኡስኩን ይሆናል። ያው ሐምዘቱል ወስል በቃል መጀመሪያ ላይ መጥቶ ስናነበበው ከሱ ጀምረን ስናነብ ነው የሚነበበው እንጂ መሀል ላይ ሲነበብ ሲመጣ አይነበብም። መሀል ላይ መጥቶ ከሱ ካልጀመር በስተቀር እሱ አይነበብም ማለት ነው። ጠይብ ቀጣዩ ፊደሉ ፈትሐ ሲሆን ነው ሳ ይሆናል። ሳ ሳ ሳ በትክክል የሚለው መቅደም አለበት ፊደሉን ሳ የሚለው ባህሪውን ፊደሉን መጀመሪያ መለየት አለብን በትክክል ሳ ሳሚዕ የቃሉ ምሳሌ የመጣው ምንድን ነው? ሳሚዕ እችን አይን በትክክል ድምጿን እናውጣት። እሺ በይን እያደረገን ማለት እንደነ ላም እንደነ ኑን እንደነ አይን ራሱ አይን ነው። ምክንያቱም ሊን ዑመር የሚባለው ፊደላቶች በይንያ ባህሪ ያላቸው ድምፁን በደንብ ሳሚዕ 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 በዚህ መልኩ ማለት ነው። ቀጣይ ፊደሉ ደግሞ ከስራ ሲሆን ማለት ነው። ከስራ በሚሆንበት ጊዜ ሲ ይሆናል። ሲ የቃሉ ምሳሌ ሲትሮ ሲትሮ ታን በትክክል እዚህ ጋር እችን ሸዲዳና ሀምሷን በትክክል እንዳንዘነጋት ሲት ሲትሮ 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 طيب ቀጣይ ደግሞ ፊደሉ ዶማ ሲሆን ማለት ነው ሱ ይሆናል። ሱ ሱ ብለን አንስብም። ልብ በሉ ሱ እያልን አንስብም። ሱ ሱ ሱ ነው የምንለው እንጂ ሱ እያልን ካልን ዋው እችን ነው እያልን ያለ ነው ማለት ይሄኛውን ነው እያልን ያለ ነው። ስለዚህ እሱን ማጠንቀቅ አለብን። እንዲያሳብበት ሱ ብቻ ሱ የቃሉ ምሳሌ ሱብሓን ሱብሓን ባባን ቀልቀላ ማድረግ ሱብሓን ያው እዚህ ጋር ያለው መጨረሻ ላይ ያለው ሐ ብለን ሐን ብለን እዚህ ጋር ያለው ለዓሪድ ሱኩን ነው። ሱኩን አድርገን ካቆምንበት ፊደል ቀድሞት የመድ ፊደል ከመጣ መድ ዓሪድ ሱኩን ነው ብለናል አይደል? ሱኩን አድርገን ያቆምንበት ፊደል ኑን ነው። ከሱ በፊት የመጣው ማን ነው? አሊፍ ሶጊራ ቢማና አሊፍ ሱኩን አሊፍ መድያ ማለት ነው። ስለዚህ የመድ ፊደል ስለመጣ መድ ዓሪድ ሱኩን ነው። ይሄን ባለፈው ክፍል ላይ መጀመሪያው ክፍል ላይ ራሱ አይተናል። ይሄን ሱ ሱብሓን ሱብሓን ይሆናል። ቀጣዩ ደግሞ ሲን ነው። ሲኑ በፈትሐ ሲሳብ ማለት ነው።
حركة سا يሆናል ሁለት ሐረካ ሳ ሳ የቃሉ ምሳሌ ሳዓህ ሳዓህ ኪታ መርቡጣ ወዲያ ትቀየራለች ብለን ቅድም እንዳየናት ሳዓህ ሳዓት አንልም ማለት ነው። ሳዓቲም አንልም እዚህ ጋር እያቆምንበት ስለሆነ ወዲያ ይቀየራል። ሳዓህ ቀጣዩ ሲ ነው። ሲ በያዝኩን ስንስበው ማለት ነው። ሲ ሲ ሳብ እናደርገው ሁለቱ ሐረካ ሲ የቃሉ ምሳሌ ሲአት 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 ስንል እዚህ ጋር መድ አለ አይደል? ይሄ መድ ምንድነው? መዱል ሙተሲል ነው። ቅድም እዚህ ጋር ኢስራኢል የሚለው ላይ እንዲያየ ነው ማለት ነው። ማለት ከመድ ፊደል በኋላ ሐምዛ ነው የመጣው እንደምታዩት እዚህ ጋር ያመድያ ነው ያለችው እቺ ቀይዋ ማለት ነው። ከያመድያዋ በፊት በኋላ ማን ነው የመጣው? ሐምዛ ነው። ሐምዛው መዱና ሐምዛው ደግሞ በአንድ ቃል ላይ ከሆነ ምን ይሆናል? መዱል ሙተሲል መዱል ዋጅብ አልሙተሲል ይባላል። ይመሳመጠ ነው። አራት ወይም አምስት ሐረካ ይሆናል። በደንብ አድርገን ያንን እንትን ማለት አለብን። ሲአት ሲአት አት ሲአት طيب ቀጣዩ ደግሞ ፊደሉ በዶማ ሲሳብ ወይም በወመድያ ሲሳብ ማለት ነው ሱ ይሆናል። ሱ ሱ ሱ ስንል በትክክል ድምጿን እቺን ሲኗት ድምጿን በትክክል ማውጣት አለብን። ሱ ብለን ማለት ነው። ሱ የፊደሉ የቃሉ ምሳሌ ደግሞ ሱድ ሱድ እንዳል ቀለቀሏን በትክክል ቀለቀላ ማድረግ አለብን። ቀለቀላነቷ ኩብራ ነው። አቁም ያለ ስለመጣች ሱድ ይሄ ይሆናል ማለት ነው። ቀጣዩ ደግሞ እንደምታዩት ፊደል አሺን አሺን አሽ ፊደሉ ስኩን ሆኖ ከፊት ፈትሐ ሲመጣ አሽ የቃሉ ምሳሌ አሽሮኩ አሽሮኩ ሮ በትክክል መወፈር አለባት። ፈትሐ ስትሆን ትወፍራለች ብለናል። ሮ አሽሮኩ አሽሮኩ طيب ቀጣዩ ደግሞ ፊደሉ ስኩን ሆኖ ከሱ በፊት ምን ሲመጣ ከስራ ሲመጣበት ማለት ነው። ኢሽ 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 ኢሽተረው 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 ስንል እዚህ ጋር ሐምዘቱል ወስል ነው የመጣው። ይሄ ሐምዘቱል ወስል አሁን በከስራ የሚነበበው ቅድም በዶማ ነበር ያነበብነው። እዚህ ጋር እዚህኛው ላይ በዶማ ላይ ያነበብነው ነበር። እዚህ ጋር ግን ከስራ ነው። ለምን? መጀመሪያ ሐምዘቱል ወስል በፈትሐ መነበቡን እናያለን። በፈትሐ ይነበባል አይነበብም? አይነበብም። ለምን? ከሐምዘቱል ወስል ቀጥሎ ላም ፊደል ስላልመጣ ማለት ነው። የመጣው ፊደል ሽን ነው። በፈትሐ አይነበብም። እሺ ሁለተኛስ በዶማ ይነበባል አይነበብም? በዶማ የሚነበበው ደግሞ ምንድነው? ሐምዘቱል ወስል ከሐምዘቱል ወስል ጀምረን እየቆጠርን እያለን ሶስተኛው ፊደል መሰረታዊ ዶማ ሲሆን ነው። ሶስተኛው ፊደል ማን ነው? አሁን እዚህ ጋር ላይ ማን ነው? ታ ነው አይደል? ታ ፊደል ደግሞ ምንድነው ሐረካው? ዶማ አይደለም ፈትሐ ነው። በዶማ ቢሆን ኖሮ ነበር በዶማ የምናነበው። ስለዚህ በፈትሐ ስለሆነ በዶማ አልተነበበም ማለት ነው። ስለዚህ ሐምዘቱል ወስል በፈትሐ ወይም በዶማ ካልተነበበ ምንድነው የሚሆነው ማለት ነው? ሌላው አማራጭ ከስራ ነው። ስለዚህ በከስራ ነው የሚነበበው ማለት ነው። አሁን በከስራ ነው የምናነበው ማለት ነው። ስለዚህ ኢ ነው የምንለው ይሄን ሐምዘቱል ወስል ኢ ብለን ነው የምናነበው። ስናነበው ቃሉ በአንድ ምን ይሆናል? ኢሽተረው ኢሽተረው ሮ ተወፍራለች። እዚህ ጋር ማወፈር አለብን እንዳትረሱ። ኢሽተረው አንል ኢሽተረው ሮ ኢሽተረው ችዋው ስኩን ያቆንባት ስለሆነ ወደ ስኩን ትቀየራለች። ሮ ዶማዋ ማለት ነው። ረው ይሆናል ማለት ነው። طيب ቀጣዩ ፊደሉ ስኩን ሆኖ ከፊቱ ዶማ ሲመጣበት ነው አይደል? ምናየው ቀጣዩ በቅደም ተከተሉ መሰረት ከላይ ባየ ነው ማለት ነው። ኡሽ ይሆናል። ኡሽ ኡሽ የቃሉ ምሳሌ ከቁርአን ያመጡለት ምንድነው? ኡሽዱድ ኡሽዱድ። አሁንም እዚህ ጋር ሐምዘቱል ወስል ነው የመጣው አይደል? እዚህ ጋር ሐምዘቱል ወስል ነው የመጣው። ሐምዘቱል ወስል በምን አነበብ? በዶማ። ለምን? ሶስተኛው ፊደል ከሐምዘቱል ወስል ጀምረን ስንቆጥር ሶስተኛው ፊደል መሰረታዊ ዶማ ስለሆነ ማለት ነው። እዚህ ጋር እንደምታዩት መሰረታዊ ዶማ ነው። ስለዚህ በዶማ ነው የሚነበበው። ኡሽዱድ። ነገር ግን ለምሳሌ ከሐምዘቱል ወስል ቀጥሎ የመጣው ፊደል ላም ፊደል ሆኖ
ሶስተኛ ፊደል መሰረታዊ ዶማ ቢሆን ኖሮስ? ለምሳሌ ሽን ላም ነው እንበል ምሳሌ ነው። ላም ቢሆን ምንድን ነው የምናነበው? መጀመሪያ በፈትሐ ነው የሚነበበው። እዚህ ጋር ሶስተኛው ፊደል አንመለከትም። ከሱ ቀጥሎ ያለውም ላሙን አየን። ላም ፊደል ነው። ስለዚህ በፈትሐ ነው የምናነበው ነበር ማለት ነው። ኡሽዱድ ቀጣዩ ፊደሉ ፈትሐ ሲሆን ሻ ሻ በትክክል አፋችንን ከፈት ሻ ዝም ብሎ ሸ አይደለም። አፋችን ሳናንቀሳቀስ መላቀቅ አለበት አፋችን። ፈትሐ ኢንፊታሑል ፈም ሻ። የቃሉ ምሳሌ ሸፋዐህ ሸፋዐህ ፋን ሳብ በትክክል ሐረካ አምር ቁጥዋ ደግሞ ማቆሚያ ላይ ስትሆን ወደ ሀ ትቀየራለች። ሸፋዐህ ጠይብ። ቀጣዩ ደግሞ ከስራ ሲሆን ሺ ሺ የቃሉ ምሳሌ ሺቱማ ሺቱማ ሺ ስንል እዚህ ጋር ሀምዘ ቶሎ ይሄ ሀምዛ ድምፁ ሙሉ ለሙሉ መዘጋት አለበት። ሽእቱማ አንልም። ሽእ አይባልም። ሽቱ ሽቱ ሽቱማ የሸዲዳ ባህሪ ስላለው ማለት ነው። ድምፁ ይዘጋል። ሽቱማ ቀጣይ ደግሞ ፊደሉ ዶማ ሲሆን ሹ የቃሉ ምሳሌ ሹፋዓ ሹፋዓ እዚህ ጋር ሹፋዓ ስንል መድ አለ እዚህ ፊደል ምታዩት ማለት ነው። ከመድ ፊደል በኋላ ሀምዛ ነው የመጣው። መዱና ሀምዛው ደግሞ በአንድ ቃል ላይ ናቸው። መዱ መዱል ሙተሲል ነው። ነገር ግን አንዳንድ ዑለሞች ምን ይላሉ? ማቆሚያ ላይ ከሆነ የተጅዊድ ምሁራኖች ማለት ነው። ማቆሚያ ላይ ከሆነ መዱል ሙተሲል ወደ መዱል ላዚም ይቀየራል። ወደ መዱል ላዚም ማለት ከመድ ፊደል በኋላ ሱኩን ሲመጣ ነው። እዚህ ጋር በእርግጥ ሀምዛ ነው የመጣው። ነገር ግን ሐረካው ምን እየሆነ ነው? ሱኩን እያደረግነው ነው ስናቆም። በዛ ምክንያት ወደ መዱል ሙተሲል ይሳባል ይላሉ። ወደ 6 ሐረካ ማለት ነው። አላኩል ሳብ እናድርገው በደንብ ሹፋዓ ነው የምንለው። ግን እዚህ ሀምዛን ሱኩን ስናደርግ ሹፋዓ ነው እንጂ ሹፋዓ አንልም። ባረከላሁ ፊኩም። ያን በማለት አለብን። ሹፋዓ በዚህ መልኩ ይሆናል ማለት ነው። በሀምዛ ማቆም እንዴት እንደሆነ እዚሁ ኪታብ ላይ መጨረሻ ላይ አለ መለማመጃ። እዛም ጋር እንለማመጃለን። ግን እዚህ ጋር በደንብ ሹፋዓ ብለን ለማቆም እንትን እንበል። ቀጣዩ ደግሞ በአሊፍ መድያ ስንስብ ነው። ሻ ይሆናል። ሁለት ሐረካ እንስበዋለን። ሻ ሻ ወይም በቃይዳ አቀራራችን ስናቀረው ምን ይሆናል? ሺን ፈትሐ አሊፍ ሱኩን ሻ ይሆናል አይደል? አደርሱ ሳሚን ላይ እንዲያየ ነው ማለት ነው። ቃይዳ ኑራንያ ስንማር በዛም ሁለት ሐረካ እንስበዋለን። ሻ የቃሉ ምሳሌ ሻ ሻ ሻ ስንል አሁን ከመድ ፊደል በኋላ ሀምዛ ላይ መዱል ሙተሲል ነው። ማቆሚያ ላይ ስለሆነ ልክ እዚህ ሹፋዓ እንዳልነው እዚህም ጋር ወደ መዱል ሙተሲል ይሄዳል። ማቆሚያ ላይ ስለሆነ እስከ 6 ሐረካ መሳብ እንችላለን። ሻ ሻ በሀምዛ ነው የምናቆመው። ድምፁን ዘግተን መጨረሻ ላይ ማለት ነው። ቀጣይ በያ መድያ ስንስበው ሺ ይሆናል። ሺ የቃሉ ምሳሌ ሺባ ሺባ ባዋን ሁለት ሐረካ እንስባታለን። መዱል ዒወድ ነው። ቀጣዩ በዶማ ስንስበው ሹ ሹ ሽ ብለን ነው የምንጀምረው። ልብ በሉ ሹ ሹ የቃሉ ምሳሌ ሹሮ ሹሮ ሯን በደንብ ማወፈር ሹሮ ሯ ትወፍራለች። ለምን? ፈትሐ ስለሆነች። ከሷ ቀጥሎ ያለው አሊፍ መድያውም ይወፍራል። ከሱ በፊት የሚወፍር ስለመጣበት አሊፍ እንግዲህ በከፊል የምትወፍረው በከፊል የምትቀጥል ፊደል ነው ብለናል። ከሷ በፊት የሚወፍር ፊደል ከመጣ ሯ ትወፍራለች። ስለዚህ ሹ አሊፍ ስኩን ይወፍራል ማለት ነው። ሹሮ ይሄን ይመስላል ማለት ነው። ቀጣዩ ፊደል ደግሞ ሷዲ ነው። ሷዲን እና ኢንሻአላህ እናቆማለን።
طيب الصاد الصاد صادين بدم يوم يوفر في دنا من حروف الاستعلاء ነው ከሰባቱ የሚወፍር ፊደላቶች አንዱ ነው صاد الصاد الصاد ከንፈራችን እንዳንጠቀም ይሄን ሷል ስናወጣ የፍጨት ባህሪ ያለው ፊደል ነው በሚለው ከንፈራችንን ማውጣት የለብንም ባረከላሁ ፊኩም በከንፈራችን መጠቀም የለብንም ማለት ነው الصاد ልክ እንደማፏጨት ማለት እንደዛ አይሆንም ልክ እንደ ሲን እንደዛ ነው የሚወጣው ግን የመወፈር ባህሪ ያለው ይሄ ሷድ ተነሱ የሚለየው እሱ ነው እንጂ መخرجاቸው ተመሳሳይ ነው الصاد ፊደሉ ስኩን ነው ከፊቱ ፈተሐ ሲመጣ አስ 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 የቃሉ ምሳሌ አስሓብ 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 ሐም በትክክል ሓብ ባዋ ደግሞ ቀለቀላ ናት ቀለቀላ ኩብራ ነው ቀለቀላውን በደንብ ስማት አለብን ማውጣት አለብን አስሓብ ቀጣይ ደግሞ ፊደሉ ስኩን ነው ከፊቱ ከስራ ሲመጣ ኢስ ኢስ የቃሉ ምሳሌ ኢስጦፋ ኢስጦፋ እዚህ ጋር የሚወፍሩ ፊደላቶች ተያይዞ ነው የመጡት ሷዲና ጧ የሚወፍሩ ፊደላቶች ናቸው በትክክል እናወፍራቸዋለን ማለት ነው ኢስጦ ኢስጦ ኢስጦፋ ኢስጦፋ ፊደሉ ስኩን ሆኖ ቀድሞት ዶማ ሲመጣ ኦስ ኦስ የቃሉ ምሳሌ ሰኦስሊህ ሰኦስሊህ ሊህ ብለን ልብ በሉ እዚህ ጋር ሌላ ማት ተሰባለች በያመድያ ስላላት ሊህ ብለን ነው የምናቆመው ሰኦስሊህ ቀጣዩ ፊደሉ ፈትሐ ሲሆን ፊደሉ ፈትሐ ሲሆን ሶ ይሆናል ሶ ሶ የቃሉ ምሳሌ ሶደቁ ሶደቁ ሶ ብለን ይሄን ቋፍ ቀልቀላ ፊደል ነው ይወፍራል ቀልቀላም አድርገን እናወፍረዋለን ማለት ነው ቀልቀላነቱ ደግሞ ቀልቀላ ኩብራ ነው ሶደቁ ኦ በደንብ ሶደቁ ሶ ሶደቁ ቀጣዩ ከስራ ሲሆን ፊደሉ ከስራ ሲሆን ሲ ሲ የቃሉ ምሳሌ صبغه صبغه صبغة الله ካለው ቃል የመጣ ነው ቃላቶቹ ከቁርአን ነው የመጡት ያው ከዚህ በፊት እንዳልነው በቁርአን ላይ ባሉ ፊደላቶች መለማመድ ነው አይደል የመጽሐፉ ስም ራሱ ስለዚህ ከቁርአን የመጡ ፊደላቶችን በደንብ ከተለማመድን እንደዚህ የፈለግነውን ቁርአን ላይ ፊደላቶች መቼም ከ29 ፊደላቶች ውጭ የለም ቁርአን ላይ ወይ ፈትሐ ይሆናሉ እነዛ ፊደላቶች ወይ ከስራ ወይ ዶማ ወይ ስኩን ነው ከፊታቸው ዶማ ሲቀድም ወይ ከስራ ሲቀድም ወይ ፈትሐ ሲቀድም እንደዛ ነው እነዚህ ፊደላት በትክክል ማለት ከቻልን ቁርአን በትክክል መቅራት እንችላለን ማለት ነው ስለዚህ በትክክል እንለማመደው ቀጣይ ፊደሉ ዶማ ሲሆነው ደግሞ ሱ ይሆናል ሱ ሱ የቃሉ ምሳሌ ሱልሐ 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 ሐዋን በትክክል እዚህ ጋር እናውጣት ሐ ሱልሐ ላሟን በይንያ በትክክል ሱልሐ طيب ቀጣዩ ደግሞ ፊደሉ በፈትሐ ሲሳብ ማለት ነው በፈትሐ ስንስበው ሶ ይሆናል ሶል ስንል እዚህ ጋር ያለው አሊፍ ስኩኑ ምን ይሆናል ይወፍራል ከሱ ቀድሞት የመጣ ፊደል የሚወፍር ፊደል ስለሆነ ሶ ሶ የቃሉ ምሳሌ ሶዲቂን 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 ፊደሉ ደግሞ በከስራ ሲሳብ ማለት ነው ቀጣይ ሲ ይሆናል ሲ ሲ ሲ የቃሉ ምሳሌ ከቁርአን የመጣው ወሲላህ ወሲላህ ኪታሙል ቁርአን ያትቀየራል እያቆምንበት ስለሆነ ወሲላህ ሲ ወሲላህ ፊደሉ በዶማ ሲሳብ ሱ ይሆናል ሱ የቃሉ ምሳሌ ከቁርአን የመጣለት
ሱሩህ ሱሩህ ይህን ይመስላል ማለት ነው። እዚህ ጋር ላይ ሮዋ ትወፍራለች ፈትሐ ስትሆን ስለሆነች ማለት ነው። ሱሮ ሮ ሱሩህ በዚህ መልኩ ይበቃናል የዛሬው ትምህርታችን። هذا والله أعلم وصلى اللهم على نبينا محمد وعلى آله وصحبه أجمعين سبحانك اللهم ربنا وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك.